በአማራ ክልል በመከላከያ ሰራዊትና በአማራ ፋኖ ኃይሎች መካከል እየተደረገ ያለው ውጊያ አድማሱን አስፍቶ መቀጠሉ ታውቋል። ውጊያውን በተመለከተ መከላከያ ሰራዊትና የፋኖ ኃይሎች በየፊናቸው ሰበር መግለጫ ሰጥተዋል። ዛሬ ተደርጓል በተባለ አውደ ውጊያም በርካታ ኃይሎች ሲደመሰሱ ጥቂት የማይባሉ ደግሞ ተማርከዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች መጋቢት 23 2018 ዓ.ም ለምሽት የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተ ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል በመንግስት ኃይሎችና በአማራ ፋኖ ኃይሎች መካከል የሚካሄደው ውጊያ አሁንም ተጠናክሮ ስለመቀጠሉ መረጃዎች ወጥተዋል። ሶስተኛ ዓመቱን በያዘው የክልሉ ጦርነት አስከፊ ሰብአዊና ቁሳዊ ኪሳራ እየደረሰ ይገኛል። የፌዴራሉ መንግስት የፋኖ ኃይል አባላት እጅ እየሰጡ ነውና ተበትኗል። አሁን ማጽዳት ነው የቀረን ቢልም በክልሉ ዕለት በዕለት የሚደረገው ውጊያ ግን መቆም አልቻለም። ከሰሞኑ በተለይም በጎጃምና በወሎ እንዲሁም በደቡብ ጎንደር ቀጠናዎች ጠንካራ ውጊያ በፌዴራል መንግስት ኃይሎችና በአማራ ፋኖ ኃይሎች መካከል ተደርጓል። በእነዚህ ቀጠናዎች ውጊያ የተነሳው የመከላከያ ሰራዊቱ ጽንፈኛ በሚላቸው የፋኖ ኃይሎች ላይ ዘመቻ መክፈቱን ተከትሎ እንደሆነ መረጃዎች አመላክተዋል። ተከፍቷል ስለተባለው ዘመቻም የመከላከያ ሰራዊት ዝርዝር መረጃን በዛሬው ዕለት አጋርቷል። ሰራዊቱ ባጋራው መረጃ መሰረትም ባለፉት 4 ቀናት በጎጃምና በደቡብ ጎንደር ኦፕሬሽን ማድረጉንና በዚህም በርካታ የፋኖ ታጣቂዎችን መደምሰሱን አሳውቋል። የምስራቅ እዝ ከደብረ ታቦር እስከ ምስራቅ እስቴ ወረዳ፣ ከላይ ጋይንት ወደ ታች ጋይንት አርብ ገበያ፣ ከላይ ጋይንት ወደ ጨጭሆ እንዲሁም ከሐሙሲት እስከ አንበሳሜ ሰኔ ማርያም ጎሃ እስከ ዶል ኮኮታ ስምሪቱን ከክልሉ የጸጥታ ኃይል ጋር በማድረግ በርካታ ኃይሎችን ደምስሼ ወረዳዎችን ተቆጣጥር ያለው ብሏል። የወረዳ አስተዳደሮችም እግር ተክለው መንግስታዊ አገልግሎት እንዲሰጡም አስችያለሁ ሲል አክሏል። ከዚህ በተጨማሪም በሰሜን ጎጃም ከቅንባባ ጭስ አባይ እስከ ዳስራ ማርያም፣ ከላሊበላ አሹዳ፣ ከብራቃ ትሪም እስከ ቁር ባህር፣ ከመራዊ እስከ አማሬት ጉስ አሰኝ ድረስ ዘመቻ ማድረጉንም አክሎ ጠቅሷል። ሰራዊቱ በመረጃው በምዕራብ ጎጃም ከሽንዲ በመነሳት ወገዳድ እስከ ኮሊ አባይ በረሃ፣ ከቁጭ ወይንማ እስከ ጎርሜድ ዶርድ፣ ከቡሬ በመነሳት አጎት አሽፋና ከገነት አቦ ማክሰኝት የተደረጉ ዘመቻዎች የፋኖን የመዋጋት አቅም ያሽመደመዱ ናቸው በማለት መከላከያ ሰራዊቱ ገልጿል። መከላከያ ሰራዊቱ በዚህ ጠንካራ ኦፕሬሽን ሲል በጠራው ዘመቻ በርካታ የፋኖ ታጣቂ ቡድን አባላት መግደሉን እንዲሁም ማቁሰሉንና መማረኩን ተናግሯል። መከላከያ ሰራዊት በዚህ መልኩ በየቀጠናው ድል ቀንቶኛል ሲል የፋኖ ኃይሎች በበኩላቸው ድሉ የኛ ነው እያሉ ነው። በትናንትናው ዕለት ብቻም በወሎ ቀጠና የአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ፋኖ ጠንካራ ምሽጎችን በመስበር ድል ማስመዝገባቸውን አሳውቋል። እንደ ምንጮች ገለጻም ድል ያስመዘገበው የምስራቅ አማራ ቀጠና የምኒልክ ዕዝ 101ኛ ኮር ስለመሆኑ መረጃዎችም አረጋግጠዋል። በዚህ ውጊያ መንግስት ከውርጌሳ ከመርሳና ወልዲያ እስከ መርጦ ድረስ ነበር የተባለውን ኃይል በመሰብሰብ ከፍተኛ ማጥቃት ለመሰንዘር ሙከራ ማድረጉን ተከትሎ በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ 101ኛ ኮር በ11ኛና 35ኛ ክፍለ ጦር በርካታው ኃይል ተደምስሷል ነው የተባለም። የፌዴራሉ መንግስት ያለ የሌለ ኃይሉን አሰባስቦ በዙ 23 እና በመድፍ የታገዘ ተኩስ በመክፈት ለማጥቃት ጥረት ቢያደርግም የአማራ ፋኖ ብሔራዊ ንቅናቄ 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ ገሚሱ ሲደመሰስ በህይወት የተረፈው ደግሞ መሸሹ ተነግሯል። በተመሳሳይ ሁኔታ የአማራ ፋኖ ብሔራዊ ንቅናቄ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባትም ታላቅ ድል አስመዝግቤያለሁ ሲል ነው ያሳወቀም። የውጊያ ትላንት ረፋድ 12 ሰዓት ላይ ጀምሮ ሙሉ ቀኑን መደረጉንና የፌዴራሉ መንግስት ኃይሎችም ጉዳት ማስተናገዳቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ኃይሎች ያስታወቁም። በዚህም ኦፕሬሽን ብዛት ያለው ኃይልና ብዛት ያለው የነፍስ ወከፍ መሳሪያ መማረኩን ነው ምንጮች የተናገሩ። 106ኛ ኮርም በዳውንት ወረዳ ታላቅ ድል ተቀዳጅቻለሁ ሲል ነው ያሳወቀም። በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ 106ኛ ኮር ቃኝና የ31ኛ ክፍለ ጦር ሻለቃዎች ትላንት መጋቢት 22 ቀን 2018 ዓ.ም በዳውንት ወረዳ ወስደውታል በተባለው እርምጃም በርካታ ሰራዊት ሙትና ቁስለኛ ማድረጋቸውን አሳውቀዋል። በ02 ቀበሌ የኮረዳ ጦቂያ 02 ቀበሌና የቅጠል 11 ቀበሌ ላይ የመንግስት ሰራዊት ከ17 በላይ ሙትና ቁስለኛ መደረጉም የተነገረ ሲሆን የቅጠል ቀበሌ ላይ ብቻ ቁጥሩ በውል ያልታወቀ ሰራዊት ሙትና ቁስለኛ ተደርጓል ነው የተባለም። ይህ በእንዲህ እንዳለም ትናንት መጋቢት 22 ቀን 2018 ዓ.ም የመንግስት ኃይል የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና የምኒልክ ዕዝ የ303ኛ
ግዙፉ አሳምነው ኮር ክንፍ ነው የተባለውን የማረጉ ተማረ ክፍለ ጦርን አፈናሉ ብሎ በአራት አቅጣጫ መግባቱም ታውቋል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ መነሻውን ከብልባላ ከተማ ወደ ይምራ አቅጣጫ ማድረጉ የተነገረው የደቡብ እዝ 204ኛ ኮር 38ኛ ክፍለ ጦር የመንግስት ሰራዊት በጠረዛ ወርቅ አምባ ግንባር፣ ዳቢያ ግንባር፣ አራትያ ተራራ ግንባርና ገርባጤ ግንባር ከመጋቢት 20 ቀን 2018 ዓ.ም ጠዋት 2 ሰዓት ጀምሮ ለተከታታይ 2 ቀናት በፈጀ አውደ ውጊያ መደረጉም ተነግሯል። ሆኖ እንጂ በዚህ ውጊያም ከፍተኛ ኪሳራ መስተናገዱ ነው እየተነገረ ያለው። እንደ ምንጮች ገለጻ ከሆነ የመንግስት ኃይሎች ብልባላን ሙሉ ለሙሉ ለመቆጣጠር ቢገቡም መከላከል ገጥሟቸው ከገባው ኃይል ውስጥ 16ቱ መደምሰሱና 22ቱ ደግሞ ቁስለኛ መደረጉን ነው የፋኖ ኃይሎች ያስታወቁም። በተያያዘ መረጃ ተፈራ ማሞ ክፍለ ጦር ያሁኑ 19ኛ ክፍለ ጦር አይና ከተማ ላይ ባይና ገብርኤል አቅጣጫ በመግባትም መጋቢት 21 ቀን 2018 ዓ.ም ከምሽቱ 12 ሰዓት እስከ ሌሊቱ 6 ሰዓት የተሳካ ኦፕሬሽን በመስራት 12 በመደምሰስና 15ቱን በማቁሰል 10 የነፍስ ወከፍ መሳሪያ በመማረክ ድል ማስመዝገብ መቻላቸውን ነው ማህበራዊ ሚዲያ ላይ የወጡ መረጃዎች ያመላክቱም። ይህ በእንዲህ እንዳለ ደግሞ መከላከያ ሰራዊት በወቅታዊ የሀገሪቱ የጸጥታ ሁኔታና ቀጠናዊ ውጥረቶች ላይ ሰበር መግለጫ ሰጥቷል። ይህ መግለጫ መንግስት የወቅቱን ፈታኝ ሁኔታዎች እንዴት እየተመለከተው እንደሆነ ቁልጭ አድርጎ ያሳየ ነው ተብሏል። የልዩ ዘመቻዎች እዝ አዛዥ መሆናቸው የተነገረላቸው ሌተናል ጀነራል ሹም አብደታ በቅርቡ በግዳጅ ቀጠና በመገኘት ለሰራዊት አባላቱ በሰጡት ሰፊ ማብራሪያ መሰረትም ሀገሪቱ በአሁኑ ሰዓት ከሁለት አቅጣጫዎች ፈተናዎች እየገጠሟት መሆኑን ሳይደብቁ አመላክተዋል። ጀነራሉ በመግለጫቸው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ክልሎች የሚንቀሳቀሱ ታጣቂ ኃይሎችን ከታሪካዊ የውጭ ጠላቶች ጋር በመቀናጀት የኢትዮጵያን እድገት ለማቀጨጭና የህዝብን ሰላም ለማደፍረስ እየሰሩ ነው በማለት ከሰዋቸዋል። ሆኖም የሚመሩት የሰራዊት ቀዳሚ ግዳጅ ግን እነዚህን ኃይሎች መመንጠርና የህግ የበላይነትን ማስከበር መሆኑን ደግሞ አሳውቀዋል። ከዚህ መግለጫ በመነሳትም መንግስት ለሀገሪቱ የፖለቲካና የማንነት ጥያቄዎች አሁንም ወታደራዊ መፍትሄን በቀዳሚነት እያስቀደመ መሆኑን የሚያመላክት ነው ሲሉም ፖለቲካ ተንታኞች ይናገራሉ። የጀነራሎች ሁልጊዜ ንግግር የሆነው ታጣቂዎቹ እንደ ጉም ተበትኗል የሚለው ትርክት መሬት ላይ ካለው ተጨባጭ እውነትና ዓመታት ከፈጀው ግጭት አንጻር ደግሞ ጥያቄ የሚያስነሳ ሆኗል። ሌላው በመግለጫው የጎላው ነጥብ ደግሞ ውጫዊውን የቀጠና ውጥረት የሚመለከት ሲሆን ጀነራሉ የታላቁ የኢትዮጵያ ህዳሴ ግድብን ተጠቅማ ኢትዮጵያ የህዝቦቿን ኑሮ እንዳትለውጥ የውጭ ኃይሎች ሴራ እየጎነጎኑ መሆኑን ተናግረዋል። ይህን ንግግር በቀጥታ ከህዳሴ ግድብና ከቀይ ባህር ጉዳይ ጋር ተያይዞ ከጎረቤት ሀገራት ጋር ከተፈጠረው አዲስ የፖለቲካና ወታደራዊ ሽኩቻ ጋር የሚያያይዝ ነው። ኢትዮጵያ ውጊያውን በሩቅ የሚያስቀር ካልሆነ በአጭር ጊዜ ተዋግቶ ብሔራዊ ጥቅሟን የሚያስከብር ሰራዊት መገንባቷን መናገራቸው ደግሞ ሀገሪቱ በውስጥ ችግር ብትተበተብም የውጭ ጥቃት ቢሰነዘርባት ጠንካራ የመከላከል አቅም እንዳላት ለቀጠናው ተቀናቃኞች የተላለፈ ቀጥተኛ የማስጠንቀቂያ መልእክት ነው። አንድ ወታደራዊ ተንታኝ እንደገለጹት ግን የጀነራሉ መግለጫ የመከላከያ ሰራዊቱን ሞራል ለመገንባት እና በስነ ልቦናዊ ዝግጅት ላይ ያተኮረ ቢሆንም የውስጥ የፖለቲካ ስብራቶችን በዘላቂነት ከመጠገን አኳያ ግን ግጭቱ ይበልጥ ሊራዘም እንደሚችል ስጋታቸውን ይገልጻሉ። በሌላ በኩል በሀገራችን ኢትዮጵያ የህግ የበላይነትና የተጠያቂነት አሰራርን በተመለከተ አነጋጋሪ ጉዳዮች ተከስተዋል። በአሁኑ ሰዓትም በአምባሳደር ዲና ሙፍቲ ዙሪያ የብዙዎች ትኩረት ያረፈበት ትልቅ የፍትህ ጥያቄ ተነስቷል። የጉዳዩ መነሻ አምባሳደር ዲና ሙፍቲ በአንድ ወቅት አንድ የፌንቴክ የመኪና ድርጅትን በተሳሳተና በተጭበረበረ መንገድ በማስተዋወቅ ሂደት ተሳትፈዋል በሚል ነው። ይህ ማስተዋወቅ 1.7 ቢሊዮን ብር የሚገመት የህዝብ ሀብት እንዲዘረፍ ምክንያት ሆኗል ተብሎ በሰፊው ይነገራል። በርካታ ዜጎች በቅሬታ እያነሱት ያለው ነጥብ ይህንን ያህል የህዝብ ንብረት ለጠፋበት ድርጅት በግንባር ቀደምትነት ማስተዋወቅ የፈጸሙ ከፍተኛ የመንግስት የሥራ ኃላፊዎችና አምባሳደር ለምን በህግ አይጠየቁም የሚለው ነው። ይህ ጥያቄ የሀገሪቱን የፍትህ አሰጣጥ ወጥነት ጥያቄ ውስጥ የሚከት ሆኗል። ለዚህ ቅሬታ ማገርሸት ደግሞ እንደ አብነት የሚጠቀሱ ሌሎች ወቅታዊ ክስተቶች አሉ። ለምሳሌ ከሰሞኑ ለዳንኤል ክብረት ንግግር ምላሽ የሰጡ አንድ የሃይማኖት መምህር ለእስር መዳረጋቸው ተሰምቷል። በተመሳሳይ በሐሳብ ነጻነት በመተቸታቸው ብቻ የፓርላማ አባል የሆኑ የህዝብ ተወካዮች ጭምር ያለመከሰስ መብታቸው ሳይነሳ ለእስር መዳረጋቸው አይዘነጋም። ሰው ሐሳቡን ለምን ገለጸ ተብሎ በሚታሰርባት ሀገር በሚል የሚሰነዘሩ ትችቶች የፍትህ ስርዓቱ በፖለቲካ አመለካከትና በባለስልጣናት መካከል ልዩነት እያደረገ ነው የሚል ስጋትን አንጸባርቋል። በሌላ በኩል 640 አባላትን ያቀፈ መሆኑ የተነገረው ሻለቃ ጦር በድንበር አቅራቢያ በቁጥጥር ስር መዋሉ ተነግሯል። በጀነራል አብዱል ፈታህ አልቡርሃን ጋባዥነት ከ2018 ጀምሮ እስከ አፕሪል 2023 ድረስ በሰሜን ሱዳን በመራዊ ጦር ቤዝ ከትሞ ጋርድ
ጋርዲያን ኦፍ ዘ ናይል በሚል ስያሜ 2 ጊዜ፣ ኤግል ኦፍ ዘ ናይል በሚል ስያሜ 2 ጊዜ፣ በጥቅሉ 4 ጊዜ ከአልቡርሃን ጦር ጋር በየብስ በውሃና በአየር የጦር ልምምድ ሲያደርግ ቆይቶ ኋላ ላይ ግን በሄሜቲና አልቡርሃን መካከል በተፈጠረው አለመግባባት በሐምዳን ዳገሎ RSF ወታደሮች ተይዞ ከሱዳን የተባረረው በወቅቱ በሱዳን ሰፍሮ የነበረው የግብጽ ሻለቃ ጦር ዋና የጦር ልምምድ ዓላማው ኢትዮጵያን አስፈራርቶ የግሪድ ግንባታንና የመጀመሪያ ዙር ውሃ ሙሌትን ማስቆም የነበረ ቢሆንም ኢትዮጵያ በታላቅ ተጋድሎ ግድቡንም የውሃ ሙሌቱንም ማጠናቃ ግድቡን ማስመረቅ መቻሏ ይነገራል። 2023 ላይ በሱዳን ተቀስቅሶ 3 ዓመታትን እያስቆጠረ ባለው የእርስ በርስ ጦርነት ምክንያት ሱዳን በሁለት ኃይሎች የእርስ በርስ ተዋጊ እየተመራች መሆኑ የሚዘነጋ አይደለም። ይህ በእንዲህ እንዳለ ግን ከአንድ ወር በፊት ስፍር ቁጥር የሌላቸው የግብጽ ሚዲያዎችና አክቲቪስቶች ኢትዮጵያ ሉዓላዊ ግዛቷ ውስጥ ጦር ማሰልጠኛ ማዕከል በማቋቋም ለRSF ሰራዊት ስልጠና እየሰጠች ነው እያሉ ድምጻቸውን አሰምተዋል። ሮይተርስም ኢትዮጵያ በግዛቷ ውስጥ የጦር ማሰልጠኛ ማዕከል ከፍታ ለRSF ሰራዊት ስልጠና የምትሰጥበት ማዕከል መኖሩን በሳተላይት አረጋግጫለሁ ሲል መዘገቡ የሚታወስ ነው። በሰዓቱም የግብጽ አክቲቪስቶችና የሮይተርስ ዘገባን ተከትለው ጉዳዩን እንደገና ማስጮህ ሲጀምሩ ጀዋር መሐመድና አንዳንድ ማህበራዊ ሚዲያዎች ሮይተርስንና ግብጻውያንን ተቀላቅለው ዜናውን ማስተጋባት ጀምረው እንደነበሩ እናስታውሳለን። ከላይ የተጠቀሰው እንዳለ ሆኖ ከአንድ ሳምንት በፊት በሱዳን ምዕራባውያን የሀገሪቱን ክፍል የተቆጣጠረው ሄሜቲ ወይም የዳጋሎ ጦር በምን ፍጥነት እንደመጣ ሳይታወቅ በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ በቅርብ ርቀት ላይ በአልቡርሃን ሰራዊት እጅ የነበረች ኩምሩክ ከተማን መቆጣጠሩን ሰምተን ነበር። ትናንት ደግሞ ሱዳን ታይምስ የሚል FB ገጽ በኢትዮጵያና ሱዳን ድንበር ግሪድ አቅራቢያ 640 አባላትን አቅፎ ሰፍሮ የነበረው የግብጽ ሻለቃ ጦር በሱዳን ፈጥኖ ደራሽ ኃይሎች መከበቡን የሚገልጽ ዜና ይዞ ብቅ ብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለምሽት ያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ምሽትን ተመኘ።